ቤቱ ጊዮርጊስ ፈተና የጀመረው ዛሬ አይደለም ከጣሊያን ጊዜ ጀምሮ ያለ ነበር። በህይወት ደስተኛ ትሆናለህ፣ ብዙ ቤተሰቦችን ታፈራበታለህ። ለኔ ሙሉ ሀገር ነው ጊዮርጊስ በፍቅር ማለት ነው። እዚህ ቤት ከማሸነፍ ውጪ አቻ መውጣትም መሸነፍም ተቀባይነት የለውም። ይሄን ዋንጫ ወደ ቤቱ መልሰነዋል። አዲስ አበባ ገብቷል። የገባው ዋንጫ አይወጣም እና የሚቀጥለው ዓመት ቤቱ እንዲቀር ለማድረግ ስራችንን እየሰራን ነው እና አንተኛም ግን ምሽቱን ሰንጥቆ አለፈ። ጨለማውን ብርሃን አድርጎት ወጣ። ቅዱስ ጊዮርጊስ ክለብ በኢትዮጵያ የመጀመሪያው ስፖርት ክለብ ብቻ ሳይሆን የኢትዮጵያ እግር ኳስ መሰረት ነው። የ1928 አዲስ አበባ አራዳ ልጆች አየለ አትናሽና ጆርጅ ዱካስ አእምሮ ውስጥ ተጸንሶ የተወለደው ጊዮርጊስ የእግር ኳስ ችቦን ነበር ለኢትዮጵያ የለኮሰው። አመሰራረቱ በ1928 ነው። በጣሊያን ወረራ ጊዜ ነው የተመሰረተው። ደግሞ በአራዳ አካባቢ ባሉ ወጣቶች በአቶ ጆርጅ ዱካስና አቶ አየለ አትናሽ በሁለቱ ነው የተመሰረተው። ከዛ ክቡር አቶ ይድነቃቸው ተሰማ ተቀላቀሉ። በእነዚህ ወጣቶች ናቸው እንግዲህ ይህ የቅዱስ ጊዮርጊስ ቡድን የተመሰረተው። ቅዱስ ጊዮርጊስ የሚለውን ስያሜ የያዘው ቡድኑ በሶስት መሰረታዊ ነገሮች ነው። የመጀመሪያው የመሰረቱት ልጆች ስያሜ ነው። አየለ አትናሽና ጆርጅ ዱካስ ናቸው የመሰረቱት። አየለ የአሳዳጊውን ስም አትናሽን ነበር ለአብሪቬሽን የተጠቀመው ምህጻረ ቃል ለመጠቀም ስላሰበ፣ ጆርጅ ደግሞ ቀጥታ ስሙን የተወሰደው። አትናሽ የሚለው የግሪክ ቃል ወደ ሀገራችን በግዕዝ ቋንቋ ወይም ወደ እንትን ስናመጣው አጥናቴዎስ ወይም ደግሞ ቅዱስ የሚል ትርጓሜ ይኖረዋል። ጆርጅ ደግሞ ቀጥታ ትርጉሙ ጊዮርጊስ ማለት ነው። የሁለቱ መስራቾች ስም ቅዱስና ጊዮርጊስ ይሆናል ማለት ነው። ሁለተኛ ምክንያታቸው ደግሞ ከቡድኑ የመጀመሪያ ተሰላፊዎች መካከል 6ቱ ከቅዱስ ጊዮርጊስ ትምህርት ቤት የተገኙ ነበሩ። እነሱ በትምህርት ቤታቸው እንዲሰየም በመስማማታቸው ነው። ሶስተኛው ምክንያታቸው ደግሞ የጠራናቸው ሰፈሮች ዶሮ ማነቂያ፣ ገዳም ሰፈር ምንላቸው በቅዱስ ጊዮርጊስ ቤተክርስቲያን አቅራቢያ የነበሩ ሰፈሮች ነው። የአንዱን ሰፈር ነጥሎ መስራት ስለማይቻል ሁላችንም የጋራ መጠሪያ ይኖረን ስላሉ የአራዳው ቅዱስ ጊዮርጊስ ብለው የቡድኑ ስያሜ ሊሰይሙ ችለዋል። ዋናው ምክንያት ይሄ ነው። ቅዱስ ጊዮርጊስ ከመነሻውም በአስደማሚና አስቸጋሪ ፈተናዎች ውስጥ አልፏል። ቡድኑን እንደ ቡድን ለማቋቋም ጽሕፈት ቤት፣ ማሊያ፣ መንቀሳቀሻ ገንዘብ ማግኘት ሁሉም ችግር ነበር። ልባሞቹ መስራች ታዳጊዎች ቡሄ ጨፍረው ያገኙትን ሙልሙል በመሸጥ ነበር ችግሩን የተወጡት። ያኔ ከምስረታው ለዛሬ ከፍታው ለዚህ ደርሳል ብሎ ጊዮርጊስን የገመተው ማነው? በኢትዮጵያ የመጀመሪያው የእግር ኳስ ክለብ ቅዱስ ጊዮርጊስ ከብዙ እልህ አስጨራሽ ትግል በኋላ ህልውናውን ቢያረጋግጥም ፈተናውና መሰናክሉ በዚህ አላበቃም። የመጀመሪያው ችግር ተጋጣሚ ክለብ ማጣት ነበር። ምክንያቱም በወቅቱ ሌላ ተጋጣሚ ክለብ የለም። ያሉት በኢትዮጵያ የሚኖሩ የውጭ አገር ዜጎች ያቋቋሟቸው የኮሚኒቲ ቡድኖች ነበሩ። ጊዮርጊሶች ከነርሱ ጋር እንጋጠም ብለው ሲሄዱ ከመገረማቸው ንቀታቸው ባሰ። አቶ አየለ አትናሽና አቶ ጆርጅ ዱካስ ተጠርተው በተጠየቁበት ወቅት 2 በግ ይዘው ሄደው፣ አንድ ጥቁር በግ፣ አንድ ነጭ በግ ይዘው ሄደው ይሄ ምንድነው አሉ። በግ ነው አሏቸው። ይሄስ ምንድነው? በግ ነው። ያው እኛም ሰዎች ነን እና አንዳችን ነጭ ነን አንዳችን ጥቁር ነው እንጂ ሁለታችንም ሰዎች ነን። ያም ነጩ በግ ነው ይሄም ቀዩ ጥቁሩም በግ ነው ብለው የአንድነት የፍቅርን እንትን በዛን ጊዜ ነው መስበክና ማስተማር የጀመሩት እነዚህ ወጣቶች። ከብዙ ድካም በኋላ አራራት የተሰኘው የአርመን ኮሚኒቲ ቡድን ለመጋጠም ፍቃደኛ ይሆናል። ይሁንና መሰረታዊ ናቸው ያላቸውን ቅድመ ሁኔታዎች ያስቀምጣል። ጊዮርጊሶች የመጀመሪያውን ታሪካዊ ግጥሚያ ለማድረግና በአራራት የተቀመጠላቸውን ቅድመ ሁኔታ ለማሟላት ያለፉበት ሂደት የክለቡ ታሪክ አንድ አካል ሆኖ የሚጠቀስ ነው። እንደ ዛሬው ሜዳው የተሟላ አልነበረም እና እግር ኳስ ቡድን አንድ ጨዋታ ለማድረግ ሲሄድ የግብ እንጨት ተሸክሞ ከሰፈሩ መሄድ ይጠበቅበታል።
እና ይህን ነገር መጫወቻ ኳሱን የግብ እንጨቱን ማን ያሟላ ሲባል አርመኖቹ እንዴ እናንተ ኮላችሁ የወዳጅነት ጨዋታ እንጫወት ብላችሁ እንትን ያላችሁ ስለዚህ እናንተ ናችሁ ማሟላት ያለባችሁ ይሏቸዋል። አይ ይሄማ የማረግ አቅም የለንም ይሏቸዋል። በጆርጆ አግባቢነት በመጨረሻ ምን ይስማማሉ? ሁለቱም ቡድን የየራሱን ወጪ ይሸፍን ማለት ይላቸዋል። ከዛ በሱ ይስማማሉ። ጊዮርጊሶችም የራሳቸውን የግብ እንጨት ተሸክመው ይሄዳሉ፣ አርመኖችም የራሳቸውን የግብ እንጨት ተሸክመው ይመጣሉ። ጨዋታው ይካሄድና ቅዱስ ጊዮርጊስ 2-0 ያሸንፋል። የመጀመሪያ ጨዋታውን ከተለያዩ ፈተናዎች በኋላ በዚህ መልኩ ያከናውናል። የኛ የእናንተ የሷና የሱ ይቀባበላል የታሪክ ውርሱ። ቅዱስ ጊዮርጊስ የኢትዮጵያን እግር ኳስ መንገድ እየጠረገ ሲጓዝ ፈተናውንም እንደዚሁ ቀድሞ ሲጎነጭ የኖረ ክለብ ነው። የፈተናዎቹ ባህሪ ተለዋዋጭና እንደየወቅቱ የተለያየ ቢሆንም ሁሉም ፈተናዎች ከደመቀ ኢትዮጵያዊ ማንነቱ የመነጩ ናቸው። ኢትዮጵያን እንደ ሀገር የፈተኑ ታሪካዊ ፈተናዎቻችን ናቸው ጊዮርጊስ በግንባር ቀደምትነት ሲፈተንባቸው የኖሩት። በፈተና ከተሞላው ውልደቱ ማግስት የጣሊያን ወረራ ተከሰተ። ጣሊያኖች ጊዮርጊስን የኢትዮጵያ አርበኝነት አርማ አድርገው ጠሉት። መጥላት ብቻ አይደለም አሳደዱት። ስያሜውን አስገድዶ ከማስቀየር ጀምሮ የአርበኞች ተብሎ የታመነው ቡድን በማንኛውም ሁኔታ አሸናፊ እንዳይሆን ዓይን ያወጣ መድሎና ጥቃት ፈጸሙበት። የኛ ቅዱስ ጊዮርጊስ ስንቱን መከራ አልፏል የዘመን ውጣ ውረድ። የሚገርመው ነገር ልክ በዱር በገደል ሲፋለሙ እንደነበሩት አርበኞች ሁሉ ቅዱስ ጊዮርጊስ ክለብም ተጽዕኖውን ሁሉ አሸንፎ ለድል በበቃ ማግስት የድል አጥቢያ አርበኛ ባንዳዎች ጥቃት የተሰነዘረበት መሆኑ ነው። በፋሺስት ጠላት የወረራ አገዛዝ ወቅት የወራሪው ምስለኔና ባለሟል ሆነው ሲሽሞነሞኑ የነበሩት ቡድኖች በድል ማግስት ክለቦች እንደገና ይመዝገቡ ሲባል ጊዮርጊስ እኛ ነን ብለው መጡ። በይድነቃቸው ተሰማ የሚመሩት የአርበኛው ጊዮርጊስ ልጆች ጣሊያን ባወጣላቸው ስም እናንተ ደጃችሁ ቤናችሁ ተብለው ተካዱ። በመጨረሻም መራር ትግልና ሰፊ ማጣራት ከተደረገ በኋላ የባንዳዎቹ ሴራ ተጋልጦ ጊዮርጊስ ታሪካዊ ስሙን እንደገና ሊቀበል ቻለ። ብዙ ሽኩቻ ያለበት ነው። ከቀዳማዊ ኃይለ ሥላሴም ጊዜ ጀምሮ ክለቡ በንጉሲያን ቤተሰብ በተለይ አልጋ ወራሽ አቶ ሐሰን የበላይ ጠባቂያችን ነበሩ። የቅዱስ ጊዮርጊስ የእሳቸው የበላይ ጠባቂነት በሌላው ወገን ደግሞ በንጉሲያን ቤተሰብ ደግሞ የማይወደድ ነበረ። ስለዚህ ጊዮርጊስ ፈተና የጀመረው ዛሬ አይደለም፣ ከጣሊያን ጊዜ ጀምሮ ከዛም ደግሞ በንጉሲያን ቤተሰብ መካከልም ያለ ነበር። የጊዮርጊስ መሰረት ላይ የተቋቋመው መንግስታዊ የስፖርት አመራር ተቋም አመራሮቹን ያገኘውም ከጊዮርጊስ ስፖርት ክለብ ነው። ቅዱስ ጊዮርጊስ በ1928 ነው የተመሰረተው። የኢትዮጵያ እግር ኳስ ፌዴሬሽን በ1936 ነው የተመሰረተው። ጊዮርጊስ ላይ የነበሩት ሰዎች በሙሉ በጣም ታዋቂዎች፣ ለሀገሪቱ ትልልቅ ስራ የሰሩ ሰዎች በርካታ ስለነበሩ የኢትዮጵያ እግር ኳስ ፌዴሬሽን መቋቋም እንዳለበት በማመን ፌዴሬሽኑ እንዲቋቋም የአንበሳውን ድርሻ ተወጥተዋል። የመጀመሪያው የቅዱስ ጊዮርጊስ ስፖርት ክለብ ፕሬዝዳንት አቶ ገብረስላሴ ኦዳ ናቸው። አቶ ገብረስላሴ ኦዳ የኢትዮጵያ ፉትቦል ፌዴሬሽን ሲመሰረትም የሥራ አስፈጻሚ አባል ሆኖ የገቡ ናቸው። ጋሽ ይድነቃቸውም ዋና ጸሐፊ ሆኖ ያገለገለበት ነው። ስለዚህ ጊዮርጊስ አበርክቶ ለኢትዮጵያ እግር ኳስ መሰረት የተጣለው ከዛ ጊዜ ጀምሮ ካደረጃጀቱ ጊዜ ጀምሮ ነው ብሎ ማለት ይቻላል። ሌላው ካፍ ሲመሰረት ደግሞ የካፍ አመራር ሆኖ ያገለገሉትም ክቡር አቶ ይድነቃቸው ተሰማ የቅዱስ ጊዮርጊስ ተጫዋች፣ የቅዱስ ጊዮርጊስ አመራር፣ ለቅዱስ ጊዮርጊስ ሁሉ ነገራቸውን የሰጡ ሰው ናቸው። ከቅዱስ ጊዮርጊስ የተገኙ ሰው ናቸው ማለት ነው። አንጋፋው ጊዮርጊስ ህዝባዊው ቡድናችን። ከወረራው ማግስት ጀምሮ በነበረችው ኢትዮጵያ የጊዮርጊስ አይነተኛ ፈተና የሆነው የሲቪክ አስተሳሰብ ያለመዳበሩ ነበር። የሲቪክ አስተሳሰብና ባህል ያለመዳበር የዚያን ዘመን ኢትዮጵያም አይነተኛ ችግር ነበር። በዘመኑ የነበረው ፖለቲካዊና ማህበራዊ አውድ ህዝብ ወይንም የተለያዩ የህብረተሰብ ክፍሎች በመረጡት መልክ የስፖርትም ሆነ ሌላ ማህበር አቋቁሞ ጠንካራ አደረጃጀትን ለመፍጠርና ለመንቀሳቀስ የሚመች አልነበረም። መንግስታዊ ተቋማት ብቻ ነበር ሁሉንም መድረክ የሚሞሉት።
የኢትዮጵያ ሕዝብ ፉትቦል ፌዴሬሽን በ1936 ከተቋቋመ በኋላ በርካታ ክለቦች ለውድድር የተመዘገቡ ቢሆንም ከነዚህ ውስጥ 80% የመንግስት ተቋማት ክለቦች ነበሩ። እነዚህ መንግስታዊ ክለቦች የመንግስትን ሀብትና ፋይናንስ የሚጠቀሙ ከተቋሞቻቸው ወይንም ከሰራተኞቻቸው ተጫዋች የሚመለምሉ ጠንካራ ጡንቻ ያላቸው ሲሆን ሌሎች ህዝባዊ ክለቦች ከዚህ የሚስተካከል ቀርቶ የሚጠጋ ቁመና ሊኖራቸው አልቻለም። የተቻለውን ያክል ይፎካከር የነበረው ቅዱስ ጊዮርጊስ ብቻ ነበር። ፍትሃዊነት የጎደለው አደረጃጀት ጊዮርጊስን በእጅጉ ፈትኖታል። ከዚህ ባለፈ በወቅቱ የነበሩት የየአካባቢው ግዛት ክለቦች አካባቢ ተኮርና መጠሪያቸውም ያንኑ የተከተለ መሆኑም ያልተገባ ውስን ትኩረትን በማስፋፋቱ እየተፈጠረ የነበረው ግጭትና ሁከት ሌላው ችግር ነበር። ይድነቃቸው ተሰማ እነዚህን ችግሮች በመንቀስና ትኩረት እንዲያገኙ በማሳሰብ የጻፉትና በ1950 ዓመተ ምህረት የዛሬቱ ኢትዮጵያ ጋዜጣ ላይ ያሳተሙት ጽሑፍ ድምጸቱ ዛሬም ድረስ ዘልቆ የሚሰማ ነው። በዚህ አስቸጋሪ ሁኔታ ውስጥም ቢሆን የጊዮርጊስ ተፎካካሪነትና አሸናፊነት አልተገታም። ጠንካራ መንግስታዊ ትከሻ ካላቸው ክለቦች ጋር ተወዳድሮ በተደጋጋሚ ዋንጫ አንስቷል። የድል ጉዞ በፈተና የተሞላ ነበር። ጊዮርጊስ ዋንጫ እንዳያነሳ በዘመኑ በርካታ አሳዛኝና አስገራሚ ተንኮሎች ተፈጽመዋል። ጊዮርጊስ ዋንጫ ካጣባቸው ወሳኝ ጨዋታዎች ጀርባ እንደዚህ አይነት በርካታ ታሪኮች አሉ። ከድል በኋላ 1934 ላይ ቅዱስ ጊዮርጊስ ዳግም ሲዋቀር 7 የጦር ሰራዊት አባል የነበሩ ተጫዋቾች ቡድን ውስጥ እነ አመለወርቅ ተክለዜናን ጨምሮ ቡድን ውስጥ ስለሚገኙ ይሄ ነገር መበታተን አለብን ይሏቸዋል። ይሄዳል። 1938 ዓመተ ምህረት ላይ 37 ላይ እና 38 ዓመተ ምህረት ላይ ኢትዮጵያ ሻምፒዮን አልተካሄደም። የኢትዮጵያ ዋንጫ ተብሎ ጥሎ ማለፍ ውድድር ነበር የተካሄደው። 37ም ብሪቲሽ ሚሊተሪ ሚሽን ያሸንፋል። 38 ላይ በሚካሄድበት ሰዓት ላይ ግን ተካፋይ ቡድኖች 4 ናቸው ይባላል። አንደኛ ቅዱስ ጊዮርጊስ ነው፣ ሁለተኛ ብሪቲሽ ሚሊተሪ ሚሽን ነው፣ ሶስተኛ የድሬዳዋ ተፈሪ በር የሚባል ቡድን ነው፣ አራተኛ ቡድን ግን የጦር ሰራዊት ቡድን ነው ይባላል። ጦር ሰራዊት እኮ ቡድን የለውም እንዴት ነው ሲባል በየትኛውም ቡድን ውስጥ የሚገኙ የጦር ሰራዊት አባላት ወደዚህ እንዲመጡ ይደረጋል ሲባል ቅዱስ ጊዮርጊስ ካሉት 11 ተጫዋቾች እንግዲህ 7ቱ እነሱ ናቸው፣ ይለቁበታል ማለት ነው። ስለዚህ የመፍረስ አደጋ ያጋጥመዋል ይህ ቡድን። ጦር ሰራዊት በፎርፌ አላፊ ይሆንና ለዋንጫ ይደርሳል። ቅዱስ ጊዮርጊስ ደግሞ ብሪቲሽ ሚሊተሪ ሚሽን እንዳይገጥም የተሟላ ተጫዋች የለውም ማለት ነው። ስለዚህ እንግሊዞች ወደ ሜዳ የሚመጡት የፎርፌ ህጉን ለማሟላት ነው ማለት ነው። ወደ ሜዳ ሲመጡ ይድነቃቸው ተሰማን ብቻቸውን ሜዳ ውስጥ ቆመው ያገኟቸዋል። የአዲሱን ቡድን ጨዋታ ለማየት መተነው ይሏቸዋል፣ ዝም ይሏቸዋል። ከዛ ከተወሰነ ደቂቃ በኋላ ግን ቅዱስ ጊዮርጊስ ከ3 ቀን በፊት የቡድኑ ደጋፊዎች አንድ ሀሳብ አመጣው ነበረ። በምንም አይነት ውጤት እንሸነፍ ቡድናችን ግን እንዳልፈረሰ ማሳየት አለብን ብለው ተፈሪ መኮንን ትምህርት ቤት ሄደው እዛ ትምህርት ቤት ተማሪዎችን ልጆችን ጥሩ የሚሏቸውን ይመለምላሉ። ተጫዋቾች መልምለው በወጡ በ7 ተጫዋቾች ምትክ ያስገቧቸዋል። 2 ተጫዋቾች ደግሞ ፈርሷል ብለው ሌላ ጨዋታ ለማየት ሲመጡ ቡድኑ እንደተቋቋመ ሲሰሙ እነሱ ይቀላቀላሉ። ይህንን ያደረጉት እነማን ናቸው ደግሞ ካለን በዋነኝነት ይድነቃቸው ተሰማ የተፈሪ መኮንን ትምህርት ቤት ተማሪ በመሆናቸው፣ በመቀጠል ደግሞ የኦዳ ቤተሰቦች ናቸው። ገብረየስ ኦዳ፣ ገብረ መስቀል ኦዳ እና ገብረ ስላሴ ኦዳ። እነሱ በመኪና መጥተው እዛ ጋር ተጫዋቾቹን ያገኟቸዋል እና ትጥቅ የላቸውም ልጆቹ በራሳቸው ቁምጣ ነው የመጡት። ቡድኑ የራሱ ማሊያ በእርግጥ ያሰራበት ወቅት ነው። ይሄ ማሊያ ደግሞ ዛሬ ድረስ የምንለብሰው ቢጫ በቀይ ቪ ነው። እሱን ለብሰው ወደ ሜዳ ሲገቡ በባዶ እግርና በራሳቸው ቁምጣ እንግሊዞች ይስቁባቸዋል። እነዚህ ላይማ ብዙ ጎል አግብተን ነው የምናሸንፈው ይላቸዋል እና ጨዋታው ይጀመራል። እረፍት የእንግሊዙ ብሪቲሽ ሚሊተሪ ሚሽን 1-0 እየመራ ይወጣሉ። እንግሊዛውያን የጦር ሰራዊት አባላትና የቡድኑ አሰልጣኝ ተጫዋቾቹ ላይ በጣም ይጮህባቸዋል። እነዚህ ህጻናት ልጆችን ሰብስበው መጥተው እንዴት 1 ጎል ብቻ ታስቆጥራላችሁ? ከረፍት በኋላ ሞራላቸው እንዲናካ በርካታ ግብ ማስቆጠር አለባችሁ ይሏቸዋል። ሲመለሱ ግን የገጠማቸው ሌላ ነበረ። ቅዱስ ጊዮርጊስ 1 ግብ ያገባል። ግቡን ያስቆጠረው ስለሺ የተባለ ተማሪ ነበረ። እንግሊዞች ግቡ ሲቆጠርባቸው ነርቨስ ሆነው በማጥቃት በሚሄዱበት ሰዓት ላይ ይድነቃቸውና ይሄ ስለሺ የተባለው ተጫዋች ሁለተኛና ሶስተኛ ግብ አስቆጥረው ቅዱስ ጊዮርጊስ 3-1 ያሸንፋል። ለዋንጫ ከጦር ሰራዊት ቡድን ጋር ይገናኛሉ። ጦር ሰራዊት የሚባለው ደግሞ የቀድሞ የቅዱስ ጊዮርጊስ ተጫዋች 7 ተጫዋች ናቸው። በእነዚህ በኩል ደግሞ እነዚህ ያሉ ወጪው ይሸፈናል። ጨዋታ ይካሄዳል። ቅዱስ ጊዮርጊስ 2-1 ተሸንፎ የኢትዮጵያ ዋንጫ ያጣል። የመጀመሪያውን ተሳትፎ ሁለተኛ ተሳትፎ ላይ የጦር ሰራዊት ደግሞ በተቋቋመበት ዓመት ይህን ዋንጫ ያገኛል ማለት ነው።
የቅዱስ ጊዮርጊስ ስፖርት ክለብ ውጤታማነትና አሸናፊነት ምንጭ ፈተናዎቹ ናቸው ማለት ይቻላል። በየዘመኑ እየተፈተነ በየዘመኑ እየጠነከረና ጽናትና ብርታቱ እየጨመረ ዘልቋል። ክለቡን ለማዳከም ብሎም ለማፍረስ በየዘመኑ ተዋናዮች ተመሳሳይ ጥቃት እየተፈጸመበትና ሴራ እየተሸረበበት ሁሉንም በጽናት እየተሻገረ የዘለቀበት ሂደት ያስደምማል። እና አስራት ኃይሌን ጨምሮ በርካታ ተጫዋቾች ግን ትግል ፍሬ የሚባል ቡድን ገብተው ነበር በወቅቱ። መደቡን የጊዮርጊስ ቢጫ ያደርጉታል። ስለዚህ ቪው ማምጣት አይቻልም፣ ምክንያቱም ቪው ከመጣ ቅዱስ ጊዮርጊስ ነው ስለ እሷን ግን የማሊያውን ኮሌታ በቪ ቅርጽ እናሰራው እና ያቺ ኮሌታዋ ደግሞ ቀይ ቀለም እናርጋት ይላሉና እንትን ይላሉ ይወስናሉ። ያቺን ቀይ ቀለም አድርገው ሜዳ ይገባሉ። ደጋፊዎች ያንን ቀለም በሚያዩበት ሰዓት የራሳቸውን ቡድን ያስታውሳሉ። ከቋሚ 11ዶቹ መካከል ደግሞ 6ቱ የቀድሞ የቅዱስ ጊዮርጊስ ተጫዋቾች ናቸው። ይሄ ቡድን ትግል ፍሬ ሳይሆን በልቡ የቅዱስ ጊዮርጊስ ነው፣ ቪ በልብ አድርጎ ነው የሚጫወተው ይላሉ። መይሰማ አዲስ ቡድን አቋቋመ። መይሰማ አዲስ ቡድን ሲያቋቁም የተወሰኑ ልጆች ጊዮርጊስ ልጆች ፋብሪካ ኢንዱስትሪ ውስጥ የምንሰራ ልጆች አለን። ምርጫ ሲያካሂዱ ተገናኘን። እኔ ተስፋዬ ጥላሁን፣ ስዩም ጸጋዬ ገለጠው እንዴት በቃ አሁን ጊዮርጊስን ሙዚየም እንትን ማለት አለብናል። እንዴት አሁን ይሄ ነው የተከለከለው አርማው እቃም ጊዮርጊስ ቪው ነው አይደለም የተከለከለው? አዎ። ይሄ ከለሩ አልተከለከለም? አዎ። ስለዚህ ለምን ከለሩን አንለብስም? አረ እንትን በቃ አስፈቅዱ እናንተ መይሰማ ውስጥ በቃ እናስፈቅዳሉ። ሄደው አስፈቀዱ። ይቻላል አሉ። ግን ይሄን ቪው ማድረግ አትችሉም አሉ ነው። አዎ። እዛ እንትን መጫወቻ ይሄ ማሊያ አይለብሳል ተባለም ወይ የሚባለው ወሬ ትሰማለህ እንጃ ማንም ደፍነናለኛ። ያም ማሊያ ያሰራል ገብተን ስንጫወት ልክ የጊዮርጊስ ቲም ማለት በለው። አሁን ሰው ሸሽቶ የነበረው ሹራባችን ተመለሰ። አዎ ቪቨልብ ቪቨልብ የሚል ስም መጣ። ተመልሶ ህዝቡ መጣ። ሁለት ሶስቴ ሊያጠፉት ቢጥሩ ቪቨልቤ ብሎ አልፈረሰም ቅጥሩ። ጊዮርጊስ ፈተና የጀመረው ዛሬ አይደለም፣ ከጣሊያን ጊዜ ጀምሮ ከዛም ደግሞ በንጉሲያን ቤተሰቡ መካከልም ያለ ነበር። ከዛ ደርግ መጣ። ደርግ መጀመሪያ ማጥፋት የፈለገው ከስፖርቱ አካባቢ የቅዱስ ጊዮርጊስን ቡድን ነው ማፍረስ እና አፈረሰ። ግን ህዝቡ አልፈረሰም። አንድ ክለብ ለማፍረስ የተቻለህን ሁሉ አድርገህ ማፍረስ ትችላለህ። ግን ያን ህዝባዊ ክለብ በኢትዮጵያኖች የተገነባ የታነጸ ክለብ ለመናድ አልቻለም። ቪቨልቤ ላይ ነው ቪቨልቤ ነው ቪቨልቤ ላይ ነው። ቅዱስ ጊዮርጊስ ወደ ውድድር ይመለስ፣ ግን ቡድኑ በቢራ ፋብሪካው ስር ይጠለል ይባላል። ከዛ ቅዱስ ጊዮርጊስ ቢራ ፋብሪካ በሚል ይመሰረትና ወደ ውድድር ይመጣል። 1976 ዓ.ም ላይ ወደ ዋና ዲቪዚዮን ቅዱስ ጊዮርጊስና ቡና ገበያ ዛሬ ኢትዮጵያ ቡና የምንለው ቡድን ወደ አንደኛ ዲቪዚዮን ይገባሉ። 1977 እንግዲህ እነ ሙሉጌታ ከበደ፣ ገብረ መድህን ኃይሌ፣ ዳኛቸው ደምሴን የመሰሉ ትልልቅ ተጫዋቾች ቅዱስ ጊዮርጊስ ያመጣና ውድድሩን በተቃለቀለበት ዓመት ላይ ሻምፒዮን ይሆናል። ይሄ ገናናነቱን ግን የፈሩ ቡድኖች ሰዎች ገና 1976 አሸንፎ ወደ ዋናው ዲቪዚዮን ማለፉን ሲያረጋግጡ ስያሜው እንዲቀየር ፋብሪካ ይላሉ። ቅዱስ ጊዮርጊስ ቢራ ፋብሪካ የሚለው ስም ተቀይሮ አዲስ አበባ ቢራ በሚል ይቀየራል። ከዚህ ስያሜ ጋር በቅዱስ ጊዮርጊስ ዳፋ ፋብሪካው የተጎዳበት ምክንያት ነበረ። ስያሜውን ቀይሮ አዲስ አበባ ቢራ በሚል ይወዳደራል። 1977፣ 78፣ 79 ተከታታይ ሻምፒዮን ይሆናል። የኢትዮጵያ ሻምፒዮን፣ የአዲስ አበባ ሻምፒዮን፣ የጥሎ ማለፍ ዋንጫዎችን የአሸናፊዎች አሸናፊን በተከታታይ 1983 ላይ የመንግስት ለውጥ ተደርጎ በ84 እግር ኳሱ ሲቀጥል ግን ቅዱስ ጊዮርጊስ በቀድሞ ስያሜ መጠራት ይችላል የሚለው ስላገኘ በቅዱስ ጊዮርጊስ ስፖርት ማህበርነቱ ከዛ ጊዜ ጀምሮ ይቀጥላል ማለት ነው። የኢህአዴግ መንግስት መጣ። በመጡበት ወቅት ደግሞ እነሱም እንደዚሁ ይሄ የትምክተኛ ቡድን ነው በማለት እሱንም ደግሞ
ያልቆፈሩለት ነገር ለማፍረስ አሁንም አልተቻለም። አወረዱት። ባወረዱት በአመቱ ተመልሶ መጣ። ቻምፒዮን ሆኖ መጣ። እንደገና ፕሪሚየር ሊግ ተቋቋመ። እዛ ውስጥም እንዳይሳተፍ ከ1 እስከ 4 ብቻ ጨዋታው ካለቀ በኋላ ነው ህጉ የወጣው። እኛ በእርግጠኝነት መውረድ እንዳለብን አረጋግጠው ከ1 እስከ 4ኛ ስላልወጣን ከ1 እስከ 4ኛ ያለው ብቻ እንዲገባና እንዲወዳደር ብለው ያንን ወሰኑ። ያው 90 ዓመተ ምህረት ታች ከፍተኛ ዲቪዥን ውስጥ ተወዳደሩ። አንድ ቡድኑን ሌሎችን ተጫዋቾችን ያመጣው አስተካከል ነው። ሙሉ ዓለም ረጋሳ ምናምን ጥይት ሆኖና ብርሃኑ ፋያ ማለት ጥይት ልጆች አስተካከልኩና 90 ዓመተ ምህረት አንድም ሳይሸነፉ 91 ከቻሉ እንዳይመጣ ነበር ሰማለው። በጊዜ ነበር ሰዎች ሲሆን እንዳይመጣ ነበር እቅዳችን። ይሄ መተተኛ ቡድን አሉ። ምንም መተት አይደለ፣ አሸንፈን ነው እንትን የመጣ ነው። በጨዋታ ብልጫ ነው፣ አሳምነን ነው። የሐረርጌ ድሬዳዋ ህዝብ ሁሉ አጨብጭቦ ተደስቶ ነው በውጤት እንትን ያደረግነው። ቢጫና ቀይ ብርቱካንማ የሳንቲዬ መለያው ደረቱ ላይ ባለድራማ ቢምልክት ያለው ነው። ትናንትናም መጀመሪያ ይኸው ዛሬም መጀመሪያ ቅዱስ ጊዮርጊስ ነው ሙሉ ስሙ የክለባችን መጠሪያ። 1995 ቅዱስ ጊዮርጊስና አርባ ምንጭ ጨርቃጨርቅ ለዋንጫ የተናነቁበት ዓመት። በውድድር ዓመቱ የመጨረሻው ጨዋታ ዕለት ቅዱስ ጊዮርጊስ ማሸነፍን ብቻ ድሎ አድርጎ ወደ ሜዳ ገባ። አርባ ምንጭ በሜዳው ከትራንስ ጋር የሚያደርገውን ጨዋታ ማሸነፉ ሳይታለም የተፈታ ነበር። አዲስ አበባ ላይ የጊዮርጊስ ተጋጣሚ የኢትዮጵያ ቡና ነው። ቡናዎች የከተማ ተቀናቃኛቸው ቅዱስ ጊዮርጊስን ዋንጫ ማስጣልን የሞት ሽረት ጉዳይ አድርገው ወደ ሜዳ ገብተዋል። ትንቅንቅ። ቡና ዓመቱን ሙሉ እንደዚያን ዕለት ተጫውቶ አያውቅም። ለዋንጫ የሚጫወት ነበር የሚመስለው። ቅዱስ ጊዮርጊስና ቡና እንደተናነቁ 1-1 በሆነ ውጤት 90 ደቂቃ ሞላ። አርባ ምንጭ ላይ አርባ ምንጭ ጨርቃጨርቅ እንደተጠበቀው ትራንስን 3-1 አሸነፈ። በዚህ ውጤት መሠረት አርባ ምንጭ ጨርቃጨርቅ የዓመቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሊሆን ነው። የቅዱስ ጊዮርጊስና የኢትዮጵያ ቡና ጨዋታ ሊጠናቀቅ የቀሩት የባከኑ ደቂቃዎች ብቻ ናቸው። 91 92 93ኛው ደቂቃ ግን ዝም ብሎ አላለፈም። የመጨረሻዎቹ ጭማሪ ሰዓት ላይ ከመሃል የመጣ ኳስ ነው። ሊያልቅ ምናልባት 1 ደቂቃ አይሞላም። ዳዊት በግራ በኩል ይዞ ሄደ። የመጀመሪያውን ሰው ስላይድ ሲገባበት ዘሎት አለፈ ኳሷን ይዞ። ሁለተኛውን ሰው አለፈ። ሶስተኛውን ማይነስ አደረገው። ከዛ ፓስ ሲደረግለት ጌቱ ለኔ ሰጠኝ። መስመር ላይ ነኝ። ይሄን ኳስ ሻሞ ምናምን ማድረግ ከባድ ነው። ከተመለሰ ያልቃል። ግን የሚከተልኝን ልጆች ይዤ ገባው። አንዱ እኔ ኤሪክን ምናምን ብዬ ሳይሆን አንዱ ይዞት ይገባል ብዬ ነው ጥብቅ አረጌ ሲመታው ይዞት ገባ። ሰዓቱን ሳየው ወደ ዳፉ ነው መጀመሪያ ሄድኩት እኮ ነው። ኤሪክ ቢያመልጣው እንኳን እኔ ነበር ያንን ኳስ ማገኘው። ግን ኤሪክ አገባውና ያንን ኳስ አውጥቼ ጠልዤው ቀጥታ የሄድኩት የቡና ደጋፊ ጋር እንደዚህ ብዬ ስቆጥርባቸው የሀገር ድንጋይ የተወረወረው ያኔ ነው። እጅግ ጣፋጭ ድል ከመራራ ፈተና በኋላ በደስታ ባህር እንሳፈፋለሁ በካምቦሎጆ
በተለያየ ወቅት የማይደርስብን ጥቃት የለም። በአንድ ወቅት የኮቪድ በሽታ በተስፋፋበት ጊዜ አገራችን ላይ እየቀነሰ በመጣበት ወቅት ድሬዳዋ ላይ ከአዲስ አበባ ቡድን ጋር ስንጫወት በጠቅላላ እንድንሸነፍ ስለሚፈለግ ክለቡን ዋንጫ እንዳያገኝ አንዱ ምክንያት ያው አጥቂ መስመርህን ጠንካራ የሆነውን በብዙ ጎል የሚመራውን በሙሉ ማቆም ነበረ። ስለዚህ ኮቪድ ተመርምረው አጥቂው መስመር በጠቅላላ አሰልጣኙ ተይዟል፣ እንዳይጫወቱ ተደረገ። በወጣቶችና ከዛ ደግሞ አንድ የተረፈን አጥቂ ነበረ ታሞ አዲስ አበባ የመጣ እሱ ኮቪድ የለውም ነበር። እስቲ ድረስና እርዳን ብለነው ልክ እዛ ሲገባ እንደ አንተ የት ነበር እስካሁን ብለው አንተም ኮቪድ አለብህ ተባለ። ስለዚህ 11 ልጅ ከጊዮርጊስ ኮቪድ ይዞታል ተብሎ በማግስቱ ጨዋታ እንዳይጫወቱ ሲታገቱ በኢትዮጵያ ቴሌቪዥን ደግሞ በጠቅላላው በአገሪቷ ውስጥ 13 ሰው ብቻ ነበር ኮቪድ የያዘው። ድሬዳዋ ላይ ደግሞ አንድ ሰው ነው ኮቪድ ተይዟል ተብሎ በመንግስት የተገለጸው። እንዴት 11 ሰው ከጊዮርጊስ ይሆናል? ሌላ ጋር ሄደን እንመርመር ስንል አይ በፍጹም አሉ። እኛ ግን ተመረመር አለባቸው የተባለ ያሉት በሙሉ የለባቸውም ነበር። 1-0 እየተመራን ባለቀ ሰዓት አግብተን 3-1 አሸነፍንና ኮሮና አለባቸው የተባሉ ልጆች መልበሻ ክፍል ውስጥ መተው እየተላቀስን በቃ በጣም ያደረግነው ደስታ ያ ነገር ደግሞ በችግር ውስጥ ጊዮርጊስ ማሸነፍ የተለመደ ነው፣ ባህል ነው እና ያ ችግር ነበር። 11 ልጅ እንኳን በስንት መከራ ነው የሞላልንና ያለምንም አጥቂ ነው እንትን ያልነው። ጉዳት ላይ የነበረው አዲስ ግደይ ነው 90 ደቂቃ ምንም ጨዋታ ተጫውቶ ያውቅም እስከዛ ሰዓት ድረስ። እሱ ከጉዳቱ መጣ ገባ፣ ጎላ ገባ፣ ሪጎሪ ያስገኘልን እና የነበረው ተነሳሽነት በጣም ይገርም ነበር እና ሁሉም ልጆች ላይ የተላቀስን ኮሮና የተያዙትን መተው መልበሻ ክፍል የነበረው ጭፈራ በጣም ደስ ይል ነበርና ያ ጨዋታ የአሸናፊነት ስነ ልቦና እንድንላበስ እና ህብረታችን ምን ያህል እንደሆነ ምን ያህል ጠንካራ እንደሆነ እኛን ሊጎዱ ብሎ የሚያስቡ ሰዎች ካሉ ምን ያህል ህብረትና ምን ያህል በህብረት ሆነን ማሸነፍ እንደምንችል ያረጋገጥንበት ጨዋታ ነው። Agoro up against Daniel Cheshome. Here he comes, the Togolese forward. Agoro! Goal number 10 of the campaign for Ismail Agoro. Sancho, 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 Sancho Gio Meleachin, Armachin, Armachin, Sancho Gio Meleachin, Armachin, Armachin, Leila, Yellam Leila, 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 Yellam Leila, Leila, Yellam Leila, 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 Yellam Leila, Sancho, 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 Au, Sancho, 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 Au, Sancho, 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 Au, Sancho, 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 Au. Sancho, 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 Au, Sancho, 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 Au, Sancho Gio Meleachin, Armachin, Armachin, Sancho Gio Meleachin, Armachin, Armachin, Leila, Yellam Leila, 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 Yellam Leila, Leila, Yellam Leila. ለ2014 የቅዱስ ጊዮርጊስ አይበገሬነት ታሪክ አዲስ ምዕራፍ።
ሁልጊዜም ውጫዊ ምክንያቶችን ወደ ጎን በመተው ውስጡ ላይ በማተኮርና ራሱ ላይ በመስራት የተካነ ባህል ያለው ቡድን ያለፉት 4 ዓመታት ይዘውት የመጡት የራሳቸው የሆኑ ፈተናዎች ብዙ ቢሆኑም በዋናነት ራሱ ላይ አተኩሮ በመስራት አስቸጋሪውን ፈተና በጽናት ተራምዶ አልፏል። The season for St. George and changes the score. Good ball down on the left side for St. George. The goalkeeper is off his line, but now has been chipped. It's in the net. He's just arrived. Frimpong has joined them and he has scored. The defender who loves to score goals. Oh, this one is in the net. This is in the net again. St. George have scored one more time. በውድድር ዓመቱ በነበረው ዝግጅት ቤቱን በሚገባ የፈተሸው ጊዮርጊስ ያንዳንዱን ቀዳዳ ፈልጎ መድፈን ላይ አተኩሮ ሰርቷል። የውስጥ ጉዳይን ማሸነፍ የመጀመሪያው ተግባር ነውና የዚያኑ ያክል ቅድሚያ ተሰጥቶት ተከናውኗል። ውድድር ዝግጅትም ቀደም ብሎ ነው ቢሾፍቱ በሚገኘው የክቡራት ይድነቃቸው ሰማ አካዳሚ የተደረገው። ዝግጅታቸውን እንዲያደርጉ ምቹ ሁኔታ ተመቻቸ። አሰልጣኞች ተቀጠሩ። ምክትል አሰልጣኞች፣ አዲስ ቡድን መሪ እንዲመጣ ተደረገ። በተለይ ደግሞ ጊዮርጊስን የሚያውቁ ልጆቹ ላይ የሆነ ነገር መፍጠር ይችላሉ ተብሎ የታመነባቸው ሰዎች መምጣታቸው ውጤታማነታችንን በደንብ ያረጋግጣል ተብሎ ታመነና ፕሪሲዝን አለቀ፣ ወደ ውድድር ገባ። BetKing Ethiopian Premier League. It is 6th up against 11th as St. George battles Dredawa. በተለያዩ ምክንያቶች መነሻነት ሊጉ በ4 ከተሞች እንዲካሄድ መወሰኑን ተከትሎ ጊዮርጊስ ሁሉንም ጨዋታዎች ከሜዳው ውጭ ነው ያከናወነው። ተወዳዳሪነትን ሳይሆን አሸናፊነትንና ሻምፒዮናነትን ትልም አድርጎ ለተነሳው ቡድን የትኛውንም ችግር ተራምዶ ማለፍ አማራጭ የሌለው ጉዳይ ነበር። Looking for the opportunity and Jackson. The University Stadium in Hawassa and your World of Champions welcome you to more action in the BetKing Ethiopian Premier League. ሐዋሳ 9 ጨዋታዎች ናቸው የተደረጉት። የመጀመሪያ ጨዋታ ሲደረግ ባቻ ነው፣ 0-0 ነው የተለያየ ነው። ይሄ የማይጠበቅ ነው፣ ምክንያቱም ቡድኑም በጊዜው በነበረው እንቅስቃሴ ጠንካራ አይደለም የገጠመን፣ ግን ነጥብ አስጥሎን ወጥተናል 0-0። ይሄ አስደንጋጭ ነበር። በሁለተኛው ግን የከተማችን ተቀናቃኝ የሆነውን ክለብ ኢትዮጵያ ቡናን ያገኘነው። ኢትዮጵያ ቡናን 4-1 በከፍተኛ ጨዋታ ብልጫ ስናሸንፍ ከፍተኛ መነሳሳት ተከተለ። ከዛ በኋላ ደግሞ 2 በተከታታይ ያሉት ጨዋታዎች ደግሞ አቻ ወጣ። አሁንም ድንጋጤ መጣ። እንደዚህ እንደ ዥዋዥዌ የሚጫወት ስሜታችን ከፍ እንደገና ዝቅ የሚያደርግ ነገሮች ተከተሉ። ብዙ የተለፋለት፣ ብዙ ለውጥ የተደረገለት፣ ብዙ መሰረታዊ ነገሮች ተሟልተውለታል የተባለው አጀማመሩ ልክ አልነበር። አቻ መውጣት ተጀመረ። ሐዋሳ ላይ ደጋፊው ማጉረምረም ጀመረ። አመራሩም መደንገጥ ጀመረ። እንዴት አሁን ሌላ ለውጥ ያስፈልጋል? ያ ፈረንጅ አሰልጣኝ እንዴት አንተ ከ30 ምናምን ሰው ጋር ትጣላለህ? እኔ አጋጥሞኝ አያውቅም። ብዙ ፈረንጅ አሰልጣኞች አሰልጥነውኛል፣ እንደዚህ አይነት ግን አጋጥሞኝ አያውቅም። እና ከሁሉም ጋር ነው የተጣላውና በወሳኝ ሰዓት ነው ያ ፈረንጅ እንዲባረር የተደረገው። ከዛ በኋላ ደግሞ ጊዮርጊስን የሚያውቁ ዘርዬ ጊዮርጊስ ቤት ተጫውቶ ጊዮርጊስ ቤት ነው ኳስ ያቆመው። ውብሸት ጊዮርጊስ ቤት ተጫውቷል። ጊዮርጊስ አዲስ ደግሞ ቪዲዮ አናላይሲሱ ጊዮርጊስ ከሚደግፍ ቤተሰብ ነው። በሕፃንነቱ ጀምሮ ጊዮርጊስን የሚደግፍ ሰው ነው። ደረጃ አንገቴ ጊዮርጊስ ቤት ውስጥ ከልጅነቱ የነበረ ሰው ነው። እኔም ጊዮርጊስ ቤት ውስጥ በተጫዋችነት ብዙ ዓመት ያሳለፍኩ ሰው ነኝና ጊዮርጊሳዊነት ነው ቤተሰብ አይነት ነገር ነው። በጣም መደማመጥ አለ፣ በጣም መከባበር አለ። ሐሳብ ይፋጫል። ጥሩ ሐሳብ የሆነ ሰው ያሸንፋል። ከዛም በኋላ ወላይታ ዲቻን፣ አዋሳ ከነማን እንደዚሁም ደግሞ ጅማ አባ ጅፋርን በመጨረሻው ላይ በማሸነፍ በእርግጥ ማግኘት ከሚገባን 27 ነጥብ 17 ነጥብ ብቻ በማግኘት ጉዟችንን ወደ ድሬዳዋ አድርገናል። Heads it only as far as Enoch Adunya! Enoch Adunya from outside the area, and he let fly, meeting Wonderson Ashanafi. What a strike from the right back! Welcome to the floodlit Dredawa International Stadium as we welcome you back to Eastern Ethiopia. ጉዞ ወደ ድሬዳዋ ስህተትን አርሞ ቀዳዳን ደፍኖ ቀጣዩን ጊዜ የተሻለ ለማድረግ የተሻሻለ ዝግጁነት
የዚያኑ የሚያክል ደግሞ ፈተና። ድሬዳዋ ከተገባ በኋላ ደግሞ አዲስ መንፈስ ነው የጀመረው። የመጀመሪያው ያገኘነው በ10ኛው ጨዋታ ላይ የፋሲልን ፋሲል ከነማ ጠንካራ ነበር። 2013 ላይ ዋንጫ ወስዷል። ጥሩ መንፈስ ላይ ነበሩ። ሊጉን ይመራሉ። እኛ ደግሞ ሁለተኛ ነን። ከፍተኛ የሆነ ስሜትና የዋንጫ ፍላጎት አለ። ይህን ስናገኝ 10ኛው ጨዋታ ላይ በከፍተኛ የጨዋታ ብልጫ 4-0 አሸንፈን መሪነቱን ተረከበ። ተከታታይ የተደረጉ ከባህር ዳር 2-0 በማሸነፍ ቀጥሎ ያሉትንም ደግሞ ወልቂጤንም በማሸነፍ ከሀዲያ ሆሳዕናና ከአርባ ምንጭ ጋር በተደረጉት ጨዋታዎች ነጥብ የማጣት ሁኔታ ተከሰተ። ይሄ ሲታይ ሌሎችም ነጥብ መጣሉን ከፍተኛ የሆነ የጨዋታ ብልጫ የነበረው ቡድን ነጥብ መጣሉ ሲሆን ሌሎችም መነሳሳት ጀመሩ። መጨረሻ ላይ ከአዲስ አበባ ከተማ ጋር የተደረገውን ጨዋታ 3-1 አሸነፈ። ያ ጨዋታ ከፍተኛ የሆነ መነቃቃት፣ ከፍተኛ የሆነ የስነ ልቦና መነሳሳት አጠቃላይ በቡድኑ ላይ መንፈስ በመዝራት በጣም ልዩ ነበር። ድሬዳዋ ላይ በደሎች ግን አይን አፍጠው የመጡበት ጊዜ ነበር። የዳኝነት በደሎች፣ አስተዳደራዊ በደሎች። ሆኖም ግን ከአዲስ አበባ ከነማ ጋር ስንጫወት ልጆቻችን በጣም በእልህ ጨዋታዎችን ማየት እንችላለን። እጅግ ስሜታዊ ሆነው ደጋፊው፣ አመራሩ በጣም ስሜታዊ ሆኖ የተከታተለው ጨዋታ ነበር። በነገራችን ላይ ለቅዱስ ጊዮርጊስ የአሸናፊነት ስነ ልቦናና ማንነቱን ያንጸባረቀበት ጨዋታ ነው። Haida Sharifa. Oh, what a ball then coming out to Adis Gidey, running into the area. Adis! Out with an injury for over a year. And Adis Gidey has scored his first goal for St. George. የትኛውንም አይነት ፈተና ማለፍ እንጂ መቆም ወይንም መንበርከክ ባህሉ ያልሆነው ጊዮርጊስ በድሬዳዋ ቆይታው 12 ጎሎችን አስቆጥሮ 2 ብቻ ተቆጥሮበት ከ6 ጨዋታዎች 4ቱን በማሸነፍ 2 አቻ ተለያይቶ ወደ አዳማ አቀና። Welcome back to Adama on the day when there's going to be the big derby, Science and Technology University. አዳማ በጣም ልዩ ነው። ከዚህ ከአዲስ አበባና ከሌሎች ከተሞች ከፍተኛ የሆነ የደጋፊ ቁጥር ከቅርበቱም የተነሳ ይሄድ ነበር። ስቴዲየሙ ይሞላ ነበር። የጨዋታ እንቅስቃሴ በጣም ልዩ ነበር። ከተደረጉት 6 ጨዋታዎች 1 ጨዋታ ብቻ አቻ በመውጣት ሌሎቹም በሙሉ በማሸነፍ መጀመሪያ ላይ ነጥብ ያስጣለንን ሰበታን አገኘን። 3-0 አሸነፍን። ቀጥሎ ደግሞ ከኢትዮጵያ ቡና 4-0 አሸነፍን። ከዛ በኋላ ከመከላከያ ጋር አሁንም በጣም ከፍተኛ የጨዋታ ትጋት ኖሮበት ያው 0-0 ወጣን። ከዛ በኋላ ግን ሲከተሉ የነበሩትን ሐዋሳ ከነማንና ሲዳማ ቡናን በተከታታይ በማሸነፍ አሁንም ነጥቡን ከፍ የሚያደርግ 1 ጨዋታ ብቻ አቻ ወጥቶ ሌሎቹን በማሸነፍ ነው ጉዞ ወደ ባህር ዳር ያደረገው። Good ball down on the left side for St. George. The goalkeeper is off his line. And Mama has been chipped. It's in the net. It's a lovely little... በአዳማ ቆይታው ከ6 ጨዋታዎች 5ቱን አሸንፎ 1ዱን አቻ በመለያየት በአጠቃላይ ከ21 ጨዋታዎች 1ም ጨዋታ ሳይሸነፍ ሊጉን በ2 ዲጂት ልዩነት እየመራ ወደ ባህር ዳር ተጓዘ። A very good afternoon and a warm welcome to the beautiful city of Bahar Dar with the beautiful Lake Tana in the backdrop. የመጨረሻዎቹ የባህር ዳር ጨዋታዎች ከመምጣታቸው በፊት ግን ሌላ ደግሞ ነገር መጣ። የሥራ አመራር ቦርድ አባላቶቻችን በተለይ የክለባችን ፕሬዝዳንት አቶ አብነት ገብረ መስቀል እንደ ዘንድሮ ፈተና የገጠመን ጊዜ እንደ ዘንድሮም ደግሞ ክለቡን ብዙ ፈተናዎች እየገጠሙት ቢሆንም ሁሉንም ጨዋታዎች በተከታታይ እየተመለከቱ ስታዲየሞች ውስጥ በስሜት ማሊያውን ለብሰው ከጊዮርጊስ ጎን እስከ ሞት ነው ኪዳናችን የሚለውን ዜማችንን በተግባር እያሳዩ ራሳቸውንም ቤተሰባቸውንም እያዙ ጨዋታዎችን እያዩ አለን ማለት የጀመሩበት ልጆቻችን ውጤት ከፍ ዝቅ ባለ ቁጥር ግድ የለም ይሄም ጊዜ አልፋል እያሉ ሲያጽናኑ ሲያጸኑ የነበሩበት ሁኔታ ተመልክተናል። የመጀመሪያ ጨዋታው
ያው ብዙ ከሙቀቱ ጋር ተያይዞ 7 ሰዓት ላይ የሚደረጉ ጨዋታዎች ብዙዎች ይደርሱት ነበር። አዳማን አሸነፈ። አዳማን ሲያሸንፍ ብዙዎች ተስፋ መቁረጥ ጀመሩ። ቀጥሎ ግን ከወላይታ ዲቻ ጋር ሲገናኝ አሁንም አቻነቱ ቀጠለ። ቀጥሎ ደግሞ የተገናኘው ከፋሲል ከነማ ጋር ነው። 3ኛ ጨዋታ ላይ እሱንም 1-0 ሲሸነፍ እነዛ የሰበሰባቸው ነጥቦች መሸርሸር ጀመሩ። የነጥብ ልዩነቶቹ እስከ 1 ድረስ እስኪጠብ ድረስ የተደረገበት ነው። የመጨረሻዎቹ ሳምንታት የቅዱስ ጊዮርጊስ ተጋጣሚዎች ሁሉ የዓመቱን ምርጥ አቋማቸውን ያሳዩባቸው ነበሩ። የአንዳንዶቹ ይዞታ ከዚያም በላይ ነው። And Aida Sharafa, who has been accorded the opportunity to try at least and bring St. George back. ከአርባ ምንጭ ጋር የነበረው ጨዋታ ከፍጻሜው በፊት የነበረ ፍጻሜ ነበር ማለት ይቻላል። ከተከታዩ ቡድን ጋር የነበረውን የ1 ነጥብ ልዩነት ጠብቆ ለፍጻሜው ጨዋታ ለመድረስ ይህን ግጥሚያ ማሸነፍ የሞት ሽረት ጉዳይ ሆነ። አርባ ምንጭ ብዙ ነገሮችን ከታሪክ ጋር ማጣቅሶ ነጥብ እንዲያስጥለው ብዙ ነገር ተመክሮ ብዙ ደግሞ እዛው የከተማው የፋሲል ከነማ ደጋፊዎችም ቅርብ ስለሆኑ ለተቃራኒ የሚገባው ደጋፊ በጣም ብዙ ነበር። ብዙ ተደርጎ በዝናብ ውስጥ የተደረገው በጣም ለአስጨራሽ ጨዋታ በዚህ ላይ ተጫዋቾች ያደረጉት ተጋድሎ በጣም ልዩ ነበር። ቦርዱን የሚመሩት ሰዎች ከተጫዋቾች ጋር ያደረጉት ውይይት በጣም ታሪካዊ ነበር። ብልጠት፣ ልብ፣ ወኔ በጣም ያስፈልጋቸው። ይሄ ሙሉ አሸንፋችሁ ነው እዚህ የደረሳችሁ አይደለም እንዴ? አሁን we have 2 more games. It's a must win ለኛ. You have to sacrifice 100% do or die የሚባል ነገር አለ። በቃ ሬሳ ከሜዳ ቢወጣ ይሻላል። በተለይ የጊዮርጊስን ልብስ ለብሶ እዚህ ደርሶ የሚመለስ ቡድን በታሪካችን የለም። ታሪክ እንዳታበላሹ። The Crocodiles of Avarmich take on the horsemen of St. George who are here at the ከሰነበተበት መደበት የተነቃቃው ስኳድ በልዩ ስሜት ወደ ሜዳ ገባ። ቀላል ፍልሚያ አልነበረም። Kenan again intercepted. Kenan Auru Agoro and it's Kenan Markna. ዓመት ዋንጫ የተጠማው የአሸናፊው የቅዱስ ጊዮርጊስ ደጋፊ በዋዜማው ወደ ባህር ዳር ተመመ። ወሳኙ ዕለት ቀረበች። አርብ ሰኔ 24 2014 ዛሬም ነገም ሁሌ አርበኛው ጊዮርጊስ ተመልከቱ 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 ወደ ሜዳ ገባል የልቤ ንጉስ ተመልከቱ ማሸነፍ ነው ልምዱ አርበኛው ጊዮርጊስ
ያው የዛሬው ስሜት ያው እንደምታየው ነው። ደጋፊው ከአዲስ አበባ በሚገባ ነቅሎ ነው የመጣውና ይሄ ደጋፊ ደግሞ ዛሬ ሴሌብሬት ሊያደርግ ነው እዚህ ሜዳ ላይ የመጣው። ሴሌብሬት ለማድረግ የመጣ ደጋፊ ደግሞ ፊቱ ላይ የምታየው ነገር ሁሉ የደስታ ስሜት ነውና ይህንን ጨዋታ በእርግጠኝነት 100% አይደለም 200% አሸንፎ ዋንጫውን ይዞ ወደ አዲስ አበባ ለመመለስ የመጣ ደጋፊ ነው። እንዲሁም የባህር ዳር ደጋፊዎች እኛን ለማበረታታት ቅዱስ ጊዮርጊስ ስፖርት ክለብ ፍቅር አድሮባቸው እኛን ለማገዝ ወደ ሜዳ እየገቡ ይገኛሉ። የምታየው ድባብ ሁሉ ሴሌብሬት ለማድረግ የሚገባ ደጋፊ ነው። ይሄ የመጨረሻችን ማለት ይቻላል። 5ኛ ዓመታችን ነው ዘንድሮ ዋንጫ ሳንበላ ብዙ ታመናል። ዘንድሮ ግን ይኸው እግዚአብሔር እዚህ አድርሶናል። እንግዲህ ዋንጫውን እንበላለን ብለን እናምናለን። እንደምናሸንፍ ደግሞ 100% እርግጠኛ ነኝ ማለት እችላለሁ። ዛሬ ነው ድሌ ዛሬ ነው ድሌ እዩት እስኪ በሞገስ ዘውድ ጭኗል በእግር ኳስ ቅዱስ ጊዮርጊስ ነው ንጉሥ ስለ ክብሩ እጅንስ ዛሬ ነው ድሌ። የእኛ ክለብ ዋንጫ ከፊት ለፊቱ አስቀምጦ አይመለስም የሚሉት የጊዮርጊስ ደጋፊዎች በወኔ ተሞልተው ስቴዲየሙን አሸበረቁት። በባህር ዳር በአዲስ አበባና በሌሎችም በርካታ የሀገራችን አካባቢዎች ጨዋታውን ለመታደም የተሰባሰበው ደጋፊ ልቡ ሙሉ ነበር። በተለይም በአዲስ አበባ በየአካባቢው ተሰባስቦ ጨዋታውን በስክሪን ይመለከት የነበረው ደጋፊ ስሜትና ቁጥር እያንዳንዱ ከአንድ ስቴዲየም የሚተናነስ አልነበረም። ወሳኙ ፍልሚያ ተጀመረ። ላለመውረድ የሚጫወተው አዲስ አበባ ቀላል ተፋላሚ አልነበረም። ትንቅንቁ ጦዘ። Still not very far, and Alec Ebede brings a good one. Richmond! Good goalkeeping by Charles Lukwago, the Ugandan international. Panon Gatoch. Emmanuel. And it's a good shot by the big man, Ismail Agoro! Agoro! With a perfect chance. A pass coming in from Emmanuel Gebremichael. He decides to go it alone, and a good header coming in from Ismail Agoro. ሁለተኛው ግማሽ ሲጀመር ጊዮርጊስ ወደ ሻምፒዮንነት የሚያመራበትን ጠንካራ ይዞ ተያዘ። He's brought down by Lemena Tedese, and the center referee Dr. Haile Jesus Bezazao points to the spot. Agoro, and it's Agoro! Emmanuel trying to get his first goal. Emmanuel! It's finished. It is over as the chairman Ato Abinet Gebremeskel. The kit won through their captain Haida Sharefa. Dagmawi, Emmanuel! Good delivery on the right. Yes, it comes very well. ቅዱስ ጊዮርጊስ ለ30ኛ ጊዜ በአዲስ መልክ ሊጉ ከተጀመረ በኋላ ደግሞ ለ15ኛ ጊዜ የኢትዮጵያ ሻምፒዮና ሆነ። Yes! The center referee Dr. Haile Jesus Bezazao comes or brings this game to a close as the chairman Ato Abinet Gebremeskel. And the information that we're getting, his heart is celebrating, but he also doesn't feel good for his counterpart Richmond Adongo as we go to the full-time break. Abinet Gebremeskel, a very happy man this afternoon. Well, it's one, it's two, it's three, and this is the moment as the St. George, the husband from Addis, lifts the 2021-2022 bet game. በተለያዩ ምክንያቶች ከዋንጫው ርቀን ነበር። 4 ዓመት መራቅ ማለት ምንም አይደለም። ሌላው ዓለም ላይ
በ30 ዓመቱ ያገኛል። እኛ 4 ዓመት ግን ከነሱ 30 ዓመት ይበልጣል። መልሰን ይሄን ዋንጫ ወደ ቤቱ መልሰነዋል። አዲስ አበባ ገብቷል። ይሄን የተጠሙትን ዋንጫ በተለይ አዲስ ዋንጫ እንደ መሰው ሆኖ ተሰርቶ ከእንግሊዝ ሀገር የመጣውን የመጀመሪያውን ዋንጫ ይዘን ስንገባ ትልቅ ኩራት ይሰማናል እና ለደጋፊዎቻችን ለመላው የአዲስ አበባ ሕዝብ እንኳን ደስ ያለን እንላለሁ። ድሉ የቅዱስ ጊዮርጊስ ነው። አጠቃላይ ቅዱስ ጊዮርጊስ ማለት ክለቡ፣ ተጫዋቾቹ፣ ቦርዱ፣ አሰልጣኞቹ በተለይ ደግሞ የክለባችን ፕሬዝዳንት የሆኑት አቶ አብነት ለዚህ ክለብ የከፈሉት መስዋዕትነት በጣም ትልቅ ነው። የሳቸው እና ብዙ ልፋት የለፉ ክለቡ እንዳይወድቅ ወደኋላ እንዳይቀር ብዙ ልፋት የለፉ ደጋፊዎች በአጠቃላይ የነዚህ ሁሉ ነው ለዚህ ክለብ የቆሰሉ የደሙ ገንዘባቸውን በብዛት ያወጡ ጊዜያቸውን የሰጡ ቤታቸውን ትተው ከክለቡ ጋር አብረው ከሀገር ሀገር የሚዞሩ ብዙ ደጋፊዎች የነሱ ሁሉ ድል ነው ይሄ የዘንድሮ ድል። ከመሰናክሎች አሻግሮ የማለምና ራዕይን የማሳካት ቁርጠኝነትን ባህሉ ያደረገው ጊዮርጊስ ፈተና መጠንከሪያ ድል መስፈንጠሪያው ነው። ሁሌም ከአሰልጣኞችና ከተጫዋቾች ድምጸት ተዘውትሮ የሚሰማውም ይኸው ነው። 2014 ብዙ ጣዕሞች፣ ብዙ ደስ የሚሉ ነገሮች፣ ብዙ ውጣ ውረዶች ያሉት ጠንካራ ውድድር፣ ያንን ለማለፍ ብዙ ስቃዮችና ብዙ ነገሮችን አልፈን የተሻለ ነገር አምጥተን ይህን ዋንጫ ለቅዱስ ጊዮርጊስ ቤተሰብ ተበርክቷል። ጊዮርጊስ ሲባል ብዙ ጊዜ ከውጤት ጋር ነው የሚያያዘው። ጊዮርጊስ ዋንጫ የለመደ ክለብ ነው። ላለፉት 3 ዓመት ዋንጫ አጥቶ ነበረ። ያው አንዱ ዓመት በኮቪድ ስለተቋረጠ ማለት ነው። ከባድ ነው በጣም። ግን ደጋፊዎቹ በዚህ አስቸጋሪ ጊዜ በጣም ከጎናችን ነበሩ። ክብራቸውን ለመመለስ ከኛ ጋር አብረው ይዞሩ ነበር በየሀገራቸው ይደግፉን ነበር ያለማቋረጥ እና ደጋፊ የነበረው ድጋፍ የተለየ ነበረ። ጫናውም እንደዛ ነበረ። በጣም ከዋንጫ የራቀ ቲም ነው። ሻምፒዮን መሆን አለበት። ልጆቹ ጥሩ ናቸው በጣም ወጣት ይበዛዋል ቲሙ እንደምታዩት። ግን ፈታኝ ነበረ ጊዜው በጣም እና ከደጋፊዎቹ ጋር ከአመራሮቹ ጋር ከአሰልጣኞቹ ጋር ተጫዋቾቹ አንድ ላይ በመሆን ያን ጊዜ አልፈነዋል። ለእኛ የዘንድሮ ጌም ፈታኝ ነው የምንለው ትንሽ የአርባ ምንጭ ነበር። ምክንያቱም ወደ ዋንጫ እየጠጋብን የነበርንበት ሰዓት ነው። ሲቀጥልም ዝናባማ ስለነበር ትንሽ ፈታኝ ነበር የመስለው። አርባ ምንጭ ጋር የተጫወትነው ሁለተኛ ዙር ላይ ትንሽ ፈታኝ ጨዋታ ነበር። ቅዱስ ጊዮርጊስ በጣም ወደው ነገር የአሸናፊነት ባህሉን ነው። እዚህ ቤት ከማሸነፍ ውጪ አቻ መውጣትም መሸነፍም ተቀባይነት የለውም እና ከሁሉም ቡድኖች ጋር የምናደርገው ጨዋታ ለማሸነፍ ነው እና ያ ባህሉ በጣም ደስ ነው የሚለኝ። የነበሩ ጨዋታዎች ቢያንስ በብዙ ነበሩ፣ ግን በተለይ ለዋንጫ ጉዟችን ያሳመረው አዳማ ላይ ያደረግናቸው ጨዋታዎች ናቸው ብዬ ነው ማሰቡ። ጠንካራ ጎኖች ነበሩት፣ ደካማ ጎኖች አሉ። ተጫዋቾች ምን አይነት ተጫዋቾች እንደነበሩ አይተናል። የሚጎሉን ቦታዎች ተጫዋቾች አሉ። ሁሉን ነገር በሰከነ አእምሮ ቁጭ ብለህ ተወያይተህ ፕላን አስቀምጠህ የተሻለ ነገር ለቅዱስ ጊዮርጊስ ለሚቀጥለው ዓመት የተሻለ ቅዱስ ጊዮርጊስ ለማሳየት ሁላችንም የምናስበው እኔ የማስበው ቅዱስ ጊዮርጊስ ደጋፊ ይሄው እንደምታየው ነው። ሁሌም ከጎናችን 12ኛ ተጫዋች ነው እና ይሄው እንደዚህ ደግፈውን የተሻለ ነገር እንድናመጣ ለዚህ ዋንጫ ትልቁ አስተዋጽኦም አንደኛው 12ኛው ደጋፊ ነውና ትልቅ ክብር አለ ለነሱ። አሁንም ይሄንን ዋንጫ 15ኛውን ዋንጫ ወደ ቤታችሁ ስላመጣችሁ እንኳን ደስ አላችሁ እላችኋለሁ።
ያሸበረቀ በቢጫ ቀይ ብርቱካንም ማጎፍ ተጠለቀ። አሸናፊው ክለብ መዲናው አዲስ አበባ ሲገባ የተደረገለት አቀባበል ህዝባዊነቱንና የድል ናፍቆቱን የመጠነ ነበር።
የገባው ዋንጫ አይወጣም እና የሚቀጥለውም ዓመት ቤቱ እንዲቀር ለማድረግ ስራችንን እየሰራን ነው እና አንተኛም። Opportunity again, the first touch, let's he recovers well. ጋቶች ጥሩ ኳስ ሰጠ። እስማኤል አጓሮ ከመስመር በኩል ሌላ ኳስ ሳጥን ውስጥ ቅዱስ ጊዮርጊሶች አደገኛ ኳስ መስሏል። በረከት ወልደ ዋንጫው አይወጣም ብዬ ነበር። እንዳልኩትም ዋንጫው ከቤቱ አልወጣም። በ2014 ዓ.ም ባህር ዳር ላይ ዋንጫውን በተረከብንበት ወቅት የተናገርኩት ቃል በልጆቹ፣ በደጋፊው፣ በሁላችን ትብብር ዋንጫውን እንደገና ለሌላ ዓመት እዚሁ ቤቱ እንዲቀመጥ ሆኗል። ያው እንግዲህ እኔ ነኝ የተናገርኩት። ዋንጫውም ደግሞ ሊናገር ይችላል ብትጠይቀው። አመቱ በጣም ጥሩ ጅማሮ ነበረ። ከመጀመሪያ ጀምሮ በጣም ጥሩ እንቅስቃሴ፣ በጣም ጥሩ ነገር ከእንቅስቃሴዎቻችንም ሆነ አጫዋት ዘይቤያችን በጣም ጥሩ የነበረና እስከ መጨረሻው ድረስ አምሮ የተሻለውን ቅዱስ ጊዮርጊስ ሁለተኛውን ዋንጫ ደግመን አንስተናል። በጣም ደስ የሚል ውጤት ነው። ይሄ ሁለተኛ ባክ ቱ ባክ ሻምፒዮን መሆናችን ነውና የትልቅ ነገር ነው። አምና በጣም ከብዶን ነበረ። አሁን ግን እጅና ጓንት ሆነን ይሄን 2 ዓመት ተከታታይ አብሶ የዘንድሮ ደግሞ በጣም ደስ ይላልና ያ ሁሌ ዋንጫ አጠግብም። እኛ ሁሌ ጌሞችን የምናደርገው ፈተና ነው ለኛ። ሁሉም ጌም የዋንጫ ነው። አምና በጣም ከባድ ጊዜዎች ነበሩ መጨረሻ አካባቢ ላይ። ዘንድሮም ቀላል ጊዜ አይደለም፣ ግን ጠንክረን ሰርተን ከአምና የተሻለ ነበረ ዘንድሮ። እንደዛ ነው የማነጻጽረው። በጊዮርጊስ ሁሌም እንኮራለን። ሁሌም አፍሬ አላቅም። ገብቷል። አፍሬ አላቅም መቼም ማለት ነው። ሁሌም ዋንጫ እንደምበላ እርግጠኛ ሆኜ ነው ጊዮርጊስ የምደግፈው። To find the back of the net, opportunity again, the first touch, he recovers well again on a turn. አማኑኤል ገብረ ሚካኤልና ጋቶች ፓኖም ፍሪቦርግ ሜሱ። ይሄ ሁሉ እንግዲህ የመጣው ክለባችንን ለማዳከም ነው። በዚህ መሃል ግን ትልቅ ጽናት ሆኖ የኛ አንድነት፣ ፍቅር፣ የተጫዋቾቹ ለክለባቸው ያለው ለሹራቡ ያላቸው ክብርና ፍቅር በእውነት አሰልጣኞቹ፣ ጽፈት ቤቱ፣ የአመራሩ ላይ ያለ ነው በጠቅላላ እንደውም ሲቆሰቁሱን ነው መሰለኝ ጥንካሬያችን እየጠነከረ እንደ ብረት እየጠነከርን መጣን። ደጋፊውም ደግሞ አይዟችሁ እኛ ከኋላችሁ ነን በማለት የታሰበው የታለመው ሁሉ ሳይሳካ ብዙ ችግሮችን አልፈን ፋይናሊ እንደገና በዛ ችግር ውስጥ እሳት ውስጥ ጋልበን እንደ ፈረስ ጋልበን ከዛ ውስጥ ሁሉ ማጥ ውስጥ ወጥተን እንደገና ይህን ዋንጫ ደግሞ መልሰን አስቀርተናል። ዘንድሮ ባህር ዳርና መድን፣ አምና ደግሞ ፋሲል ነበር የሚከተለን። አምና እስከ መጨረሻው ደቂቃ ድረስ ፋሲል ተከትሎ ነው በመጨረሻው ዋንጫ መብላታችን ያደረገ። ዘንድሮ ደግሞ ባህር ዳር ጠንካራ ቲም ነው፣ መድን ጠንካራ ቲም ነው። ሙሉ ቲሞቹ ጠንካራ ናቸው። ግን የተሻሉት ባህር ዳርና መድን ነበሩ፣ ሁለተኛና ሶስተኛ የወጡት። ግን በጣም ጥሩ ጠንካራ ጨዋታ፣ በጣም ጥሩ እንቅስቃሴ፣ ጥሩ ፎሎ የነበረበት ሁሉም ፎከስ እያንዳንዱ ጨዋታ ላይ ፎከስ አድርገ የተሻለውን ቅዱስ ጊዮርጊስ አሁንም ደግሞ ዋንጫ እንድንበላ አድርገናል። እኛ በትንሽ ነገር የምናክራራ ሰዎች አይደለንም። ድምጻችን ውጠን ስራችን ግን የጀመርነው በማግስቱ ነው። በማግስቱ ያሉትን ተጫዋቾች በሙሉ ሰብስበን አነጋግረናል። እንደገና ማክሰኞ ዕለት ደግሞ ወጣቶቹን አነጋግረናል። የወደፊት እቅዳችን ምንድነው? አፍሪካ ቻምፒየንስ ሊግ ውስጥ እንደገና እንወዳደራለን። እሱም አሁን ነሐሴ ውስጥ የሚመጣ ውድድር ነው።
ስለዚህ ይሄ ሁሉ ዝግጅት እንደገና ደግሞ ክለቡን የበለጠ ማጠናከር አለብን። የፋይናንስ ችግር ያው ያለ ነው፣ ግን ችግሮች አይጠፉም ማለት አይደለም። ወደፊትም ይቀጥላሉ፣ ቻሌንጁ ይቀጥላል። ግን ለዛ እኛ ብርቱ ሆነን መፍትሄ በመፈለግ ትልልቅ ነገሮችን እቅዶች አሉን። መስመር አጥቂዎቹን ነው አሁን እንደገና ላኳ ዋው እስማኤል ወሮ አጎሮ ቢጂአይ ኢትዮጵያ ትልቅ መስዋዕትነት የከፈሉ ለኛ ታግለው ገንዘቡን በየጊዜው እየለቀቁልን ደሞዝ እንድንከፍል የተጫዋቾች ኢንሴንቲቭ እንዲከፈል ሁሉ ነገር ያደረጉት ቢጂአይ ኢትዮጵያ ነው። እነዚህ እናመሰግናለን። ሌሎች ደግሞ እንደ ሸገር ኤፍኤም 102.1 በእውነቱ ቃል የለኝም እነሱን ሳመሰግን። ክለቡ ጠንካራ ከጣሊያን ጊዜ ጀምሮ እንዲሁ እየታገለ የመጣ የድል ምልክት፣ ድለኛው ቅዱስ ጊዮርጊስ አይፈርስም፣ አንሸራተትም። ሁልጊዜ አንደኛነቱን ይዞ ይቀጥላል። ቅዱስ ጊዮርጊስ ስፖርት ክለብ የደጋፊዎቹ ክለብ ነው። የቅዱስ ጊዮርጊስ ደጋፊዎች ደጋፊ ብቻ አይደሉም፣ ባለቤት ናቸው። እልሃቸው፣ ቁርጠኝነታቸውና ታማኝነታቸው ክለቡን ዛሬ ላለበት ደረጃ አድርሰውታል። ሆሳ ሳንዱ ሆሳ ደጋፊ ሆሳ ተጫዋች ሆሳ ሆሳ እኔ ቅዱስ ጊዮርጊስ ስፖርት ክለብ ማለት ያው እንደ አንድ አካል ቤተሰቤ ማለት ነው። እኔ ጊዮርጊስ ብዙ ፈተናዎች፣ ብዙ ደስታዎች፣ ብዙ ነገሮች ያየሁበት ነው። ከቅዱስ ጊዮርጊስ ካጣሁት ይልቅ ያተረፍኩት ይበዛል። በቃ ጊዮርጊስ መውደድ ይሄ በምክንያት ነው የምትወጁ እንኳን ብትለኝ እንዲህ ብዬ ዲፋይን ላደርግልህ አልችልም። ግን በቃ የሆነ ውስጤ ያለው ነገር በቃ ይሄ ጊዮርጊሳዊነት ለምሳሌ አሁን ክፍለ ሀገሮች ምናምን ስትነቃነቅ ያው አቅም ሲፈቅድ በፕሌን ትንቀሳቀሳለህ አይደለ? ፕሌን በሰው ተሸክም ነው የምትሄድ። አየር መንገድ በፕሌን ነው የምትንቀሳቀስ። ሰው ተሸክሞንም ባለው ጉዳት ላይ አንዳንድ ጊዜ ጉዳት ይጨመርብሃል። ይዞኝ ወድቋል፣ አንዴ ተሸክሞኝ ይዞኝ ሲገባ ወድቋል። ግን ሄደህ የምታየውን ነገር ውጤቱ መጨረሻ ላይ ስታየው ገብቷል። የሆነ የደስታ ምንጭ ስትሆን ያ ምንም ትዝ የማይልህ ጭራሽ። የጊዮርጊስ ደጋፊ እውነት ለመናገር ፀሐይ፣ ቁር፣ ዱር የትም ግጥማችን ላይ ዜማችን ላይ ሰምቶልሽ ባህር ላይ እንኳን ቢጫወት የማይቀር ደጋፊ ነው ያለው። ለኔ ሙሉ ሀገር ነው ጊዮርጊስ፣ በፍቅር ማለት ነው። ጥበብ ሽሮ ሜዳ ነው የምታውቀው። በኳስ ጥበብ ደግሞ ጊዮርጊስን የሚያህል ጊዮርጊስ የኛ የጊዮርጊሳውያን ቤተሰቦች ያው ጊዮርጊስ ማለት ለኛ ለጊዮርጊሳውያን ያው የመገናኛችን፣ የመሰባሰቢያችን፣ ቤተሰባዊነት ፍቅርን የመመስረቻችን፣ የመደሰቻችን፣ የወደፊት ደግሞ ለልጆቻችን ደስታ የምንፈጥርበት ትልቁ ዋርካችን ማለት ነው ጊዮርጊስ። ጊዮርጊስን መደገፍ ስሜቱ ጥልቅ ነው። እንደዚህ በማለት በቃላት ለመግለጽ በጣም ያስቸግራል። ማንነትህ ነው ጊዮርጊስ ብዬ ነው እኔ የምለው። እኔ ማንነቴ ነው ብዬ ነው የማስበው። ጊዮርጊስን መደገፍ ጥቅሙ አንደኛ በህይወት ደስተኛ ትሆናለህ፣ ሁለተኛ ብዙ ቤተሰቦችን ታፈራበታለህ፣ ከማታውቃቸውን ሰዎች ከነሱ ብዙ ነገር ታገኛለህ። ትንሽ ትልቅ አይባልም፣ ብዙ ትምህርቶችን ታገኛለህ። ጊዮርጊስ መደገፍ ብዙ አይነት ጥቅሞች ነው ያሉት።
አንድ ቡድን አንድ ቤተሰብን መሪ ያደረገው የሀገራችን የመጀመሪያውና ታላቁ ሕዝባዊ ክለብ ቅዱስ ጊዮርጊስ የዚያኑ የሚያክል ታላቅ የቤተሰብ ዋርካ ነው። የጊዮርጊስ ጉዳይ የልቡ ምት የደሙ ዝውውር ከሆነው ግዙፉ ደጋፊ ጀምሮ እስከ ላይኛው አመራር ድረስ የታቀፈው ጀማ ሰፊ ግን ደግሞ ጥብቅና እጅጉን የተቀራረበ በአንድ ሳምባ የሚተነፍስ ደማቅ አካል ነው። የክለባችን መርህስ አንድ ክለብ አንድ ቤተሰብ ነው። ክለቡን ከደገፍ የቤተሰቡን አንድ አካል ነው ማለት ነው። ደጋፊውም ሆንክ ተጫዋች ሆንክ ቦርድ ሆንክ ወይ የሆነ ኃላፊነት ይኖርህ ጊዮርጊስ ነው ያሰባሰበን እዚህ ጋር አንድ ክለብ አንድ ቤተሰብ። የዘንድሮ ጌም 30 ጌሞች ካያቸው የዛ ተዋዶች ናቸው። ደጋፊው፣ የቦርድ አመራሩም፣ ቢሮ ሰራተኞችም ሆነ የቅዱስ ጊዮርጊስ ተጫዋቾች ሆነ የኮቺንግ ስታፉ ያላቸውን ህብረት ያላቸውን ጥንካሬ ያየህበት ነው። ህብረታችንን ያየንበት ነውና ይሄ የቅዱስ ጊዮርጊስ መገለጫ ነው። አንድ ቲም አንድ ቤተሰብ የሚባለው ሁሌም በህብረት በአንድነት ጠንካራ ጎኖች አሉን። በእነዛ ነገሮች ነውና ዊን የምናደርገው። ህብረታችን ጥንካሬያችን የዛ መገለጫ ነው ብዬ ነው የማስበው። ባንተባበር ኖር ይህን ዋንጫ ማሳካት ይከብደን ነበር። እንደ አንድ ነን። አንድ ክለብ አንድ ቤተሰብ ነው መራጭ። ጊዮርጊስ ፈተናዎች ይበዙበታል። አመራሮችም ደጋፊውም ሁሉም እንደ አንድ ሆኖ ነው እንደ አንድ ቤተሰብ ሆኖ ተቋቁመን የምናልፋቸው። ቅዱስ ጊዮርጊስ የህዝብ ክለብ ነው። እንደ ህዝባዊነቱ የክለቡ ቤተሰብ በተለያዩ ተግባራት ላይ በመሰማራት የበኩሉን አስተዋጽኦ ያደርጋል። የቅዱስ ጊዮርጊስ ህዝባዊነት በስፖርት ሜዳ ብቻ የተገደበ አይደለም። በተለያዩ ማህበራዊ ጉዳዮች ላይ ጊዮርጊሶች ቀዳሚ ተሰላፊ ናቸው። ይሄ የምታየው ማህበረሰብ በሙሉ ጊዮርጊስ ማህበረሰብ ነው። በጠራው ሰዓት ቀና ልብ ያለው ማህበረሰብ ነው። ምን ይሄ የሚያፈነግጥ ማህበረሰብ አይደለም እና የሰራናቸው ስራዎች ከደም ልገሳው ባሻገር ደም ልገሳን በመላ ኢትዮጵያ በአንድ ቀን ማስለገስ የጀመረ የቅዱስ ጊዮርጊስ ስፖርት ማህበር ነው። ደብተር ልገሳ በ30 ልጆች ጀምረን በአመት 46 ተማሪ የምናስተምርበት ነው። ምንድነው ይሄ ስፖርት ብቻ ሳይሆን አንድ ሀገራዊ ኃላፊነት አለብን ብለን ስለምናስብ ነው። ከዛ ባሻገር ደብረ ብርሃን፣ አጨዳ፣ ከዛ ስትቀጥል ሶማሌ ክልል ወገኖቻችን በተጎዱ ሰዓት ማይካድራ፣ መቀሌ ብዙ በጎ አድራጎቶች ስራ በእንዲህ ምንገልጻቸው አይደሉም። ብዙ በትንሹ ነው የምነግርህ ያለሁት። ግን ጊዮርጊስ ያን ዋናው ዓላማው ምንድነው ስፖርቱን ተንተርሰን መስራት ያለብን ብለን የምናስበው ነገር ስለሆነ አምነን ያደረግነውና እጅግ የተባረከ ደጋፊ ስላለው ለዚህ ምስጋና እናቀርባለሁ። ከክለብም በላይ ነው የምንለው አንዱ ነገር ይሄ ነው። በጎ ስራዎች ላይ መሳተፉ ነው እና በአጋጣሚ ለኳስ የሚሄዳቸው ኳስ ጨዋታ ለማየትም ሄዳ ችግር አለበት አካባቢ ላይ ያ እዛው ፈጥረን እንዲረዳ የሚደረግበት አይነት ነገር አለ። ለምሳሌ ባህር ዳር በቃጠሎ ሰዓት ሄደን የተቃጠለውን አካባቢ ጎብኝተን የምንችለውን ነገር አድርገን እናውቃለን። መቀሌ ሄደን አቅመ ደካማዎችንና የሚረዱ ህጻናቶችን ጎብኝተን አይተን መተን እናውቃለን። 2014 ላይ እጅግ በጣም ብዙ ፈተናዎች ያየንበት ስለነበረ ክለቡ አካባቢ ላይ አንዳንድ ችግሮች ሞር የፋይናንስ ችግሮች እንኳን ኢቨን ቢኖሩ በራሳችን አንዳንድ ነገሮች ቀለል ያሉ ነገሮች ካሉ ሳፖርት እናደርጋለን የሚል ሀሳብ ስለነበር አንዳንዴ ክለቡ እንደዚህ ሲቀጣ ቅጣት ላይ ሲሆን ከበስተጀርባ ሳፖርት እያደረግን ነበር። ኳስ ለማየት መሄድ እየፈለጉ በግልም ጭምር እያገኙን እነሱን ሳፖርት የማድረግ ስራ፣ በፋይናንስ የማገዝ ስራ ስንሰራ ቆይተናል። ጊዮርጊስ ሀብቱ ህዝብ ነው፣ ሀብቱ ሰው ነው። በየወቅቱ ትልልቅ ሰዎች የመጡበት እና የሄዱበት ነው። አጎቴ አቶ ገብረስላሴ ወደ ፍትሐራዊ ገብረየስ የኢትዮጵያ ጎማ ቁጠባ ባለቤቶች ነበሩ። ከዛ እንደ ቀኛዝማች ከድሬ ይባሉ። እሳቸውም ለቅዱስ ጊዮርጊስ ያላደረጉት ነገር የለም። እነ ጋሻ አባተ አሉ፣ አቶ አባተ ልመነ እና አቶ ህሩይ የመጀመሪያውን አውቶቡስ ገዝተው የሰጡን አቶ ህሩይ ናቸው። አቶ አሸናፊ፣ ወይዘሮ ጸጋ የቅዱስ ጊዮርጊስ ቢራ ፋብሪካ ስራ አስኪያጅ የነበሩ፣ ልዑል አልጋ ወራሽ አስፋወሰን፣ እነ ጋሽ ቱፋ፣ ጋሽ ገዛኸኝ፣ በበላይ ጠባቂነት ክቡር ሼክ መሐመድ አላሙዲ በየወቅቱ
ጊዮርጊስ ቤት ውስጥ ትልልቅ ሰው የሚታይበት የሚከበርበት ለጊዮርጊስ ተቆርቋሪነት ታሪኩን የሚያውቁ የሚያምኑ ብዙ ሰው ያፈራበትና ብዙ ደጋፊ ያፈራበት ብዙ ሰው ስም ሊዘረዘር ይችላል እና እነዚህ ግን የኛ ምልክቶቻችን ናቸው። የኢትዮጵያ የመጀመሪያው የእግር ኳስ ክለብ ቅዱስ ጊዮርጊስ በዕድሜ አንጋፋነቱ ብቻ ሳይሆን በሀገራዊ ስፋቱም ታላቅ ክለብ ነው። የቀለም፣ የቦታ፣ የሃይማኖት ድንበር የሌለው የጊዮርጊስ ቤተሰብ የኢትዮጵያዊነት ደማቅ መልክ ነው። ኢትዮጵያዊ ጊዮርጊስ ከኢትዮጵያዊነት ያነሰ ማንነት የለውም። ከሁሉም አቅጣጫ ከሁሉም መንደር የተሰባሰብን ኢትዮጵያዊነት እኛ ቤት ነው የሚታየው። ክርስቲያን፣ ሙስሊም፣ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ ዩኔምት ሁሉም ያለበት ትግሬ፣ ጉራጌ፣ አማራ፣ ወላይታ፣ ሀረሬ ሁሉ ያሉበት ክለብ ነው። ይሄ የኢትዮጵያ ምልክት ነው። የድል ምልክት ነው። የአንድነት ምልክት ነው። ከዛ የበለጠ የፍቅር ምልክት ነው። በኢትዮጵያ እግር ኳስ ታሪክ የጊዮርጊስን ያክል ስኬታማ ቡድን የለም። 86 ዓመታትን ደምቆ የዘለቀው ጊዮርጊስ በዕድሜ ብቻ ሳይሆን በውጤታማነትም የሚስተካከለው የለም። በዘመኑ ሁሉ ፋና ወጊና ፈርቀዳጅ ሆኖ ዘልቋል። ቀጣይ ራእዩም የሀገራችን እግር ኳስ ያልደረሰባቸውን ደረጃዎች መርገጥ ነው። በጊዮርጊስ ያው ሁሌም እንደምመኘው ሻምፒዮን ሁሌም እንዲሆን እመኛለሁ ሀገር ውስጥ፣ በአፍሪካ ደግሞ የተሻለ ክለብ እና በኢትዮጵያ የተሻለ ክለብ እንዲሆን ሁሌም እመኝለታለሁ። እኔ የሻምፒዮንስ ሊግ የአፍሪካን ሻምፒዮንስ ሊግ ዋንጫ እንዲበላ ነው የኔ ከምኞቴ ሁሉ ትልቁ ምኞቴ ለኔ ስቴዲየም በህይወት እያለሁ ጊዮርጊስ የሚያሰኝ ስቴዲየም ሰርተው ከዛ በኋላ ባልፈኔ አይቆጨኝም። ለምን ተተኪ ወልጃለሁ። ጊዮርጊስን የሚሉ ልጆች አሉ። ምን ጊዜም ጊዮርጊስ። ስለዚህ ድሮም አልመሸበትም። ተንኮለኞች፣ ሴረኞች ሊያስመሹበት ፈለጉ፣ ግን ምሽቱን ሰንጥቆ አለፈ። ጨለማውን ብርሃን አድርጎት ወጣ። ስለዚህ ድሮም አልጨለመበትም ጊዮርጊስ። ስፖርት ላይ የምትፈታተነው ሜዳ ላይ ነው እንጂ ከሜዳ ውጭ በመንደር እንትን መፈታተን አያስፈልግም። ኢትዮጵያ የሚያደርጋት አንድነታችን ነው፣ ፍቅራችን ነው እንጂ በየመንደሩ ተከፋፍለን ይሄ የኔ ግዛት ነው፣ ይሄ አንተ ግዛት ነው እየተባባል ይሄ የዚህ ግዛት ቡድን ነው፣ ይሄ የዛ ግዛት ቡድን ነው የሚለው መቆም ያለበት ነገርና ኢትዮጵያ የሚለው ትልቁ ስዕላችን እንዳይደመዝዝ እንዳይጠፋ የሁላችን ትግል መሆን አለበት። አብረን በጋራ ስፖርቱን እናለማለን። ሀገራችንን ሰላም ያድርግልን። በኢኮኖሚም በኳሱም በሁሉም ነገር አብረን እንበለጽጋለን። ያ ነው የኔ ምኞት እና የደጋፊዎችንም አክብሮት በዚሁ አጋጣሚ ለመግለጽ እወዳለሁ። በየዘመኑ ኢትዮጵያን የፈተኑ ችግሮች ሁሉ እየፈተኑት የዘለቀው ጊዮርጊስ አሸናፊነቱና ተስፋው እንደዚሁ ከኢትዮጵያ ተስፋ ጋር የለመለመ ነው። የ2014 የጊዮርጊስ ድል የሀገራችን መጻኢ ድል ፋና ወጊ ነው። ተብትበውን የነበሩት አካባቢያዊነት፣ የእርስ በርስ ግጭትና ሁከት ወደ ኋላ ቀርተው በሀገራችን ሰላም ሰፍኖ ስፖርት የፍቅርና የወዳጅነት አውድ ሆኖ የምናይበት ዘመን ከፊታችን አለ።
ይህን ዶክመንተሪ ለማሰራት የተነሳንበት ሀሳብ ለቀጣይ ትውልድ ደግሞ አሪፍ ነገር ሰርተን ለማስቀመጥ ነው ሀሳቡን ያመጣ ነው። ከዛ ባለፈ ደግሞ 4 አመታቶችን በጣም በሚከብድ ሁኔታ ነው ያሳለፍነው እና ያንን የጭንቅ ጊዜ አልፈን ከዛ በኋላ ደስተኛውን ህይወት ደግሞ ለማየት ስንል ይህን ዶክመንተሪ ጀምረናል። 4 አመታቶችን በመጥፎ ያሳለፍንባቸውና ይሄኛውን አመት ደግሞ በጭንቅና በደስታ መጨረሻው ላይ ደስታ የሆነበትን በዶክመንተሪ ለቀጣይ ትውልድ ሰርተን ለማስቀመጥ ነው ዋናው አላማው ማለት ነው።